بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد. قال المؤلف رحمه الله تعالى: باب الغسل من الجنابة. إذا درساتنا كأمة الأحكام من كلام خير الأنام للشيخ عبد الغني بن عبد الوحيد المقدسي رحمه الله تعالى. باب الغسل من الجنابة ملون درسنا من ملكته مالتنا. باب الغسل لما تطب من نجر معرف نوال الشيخ من الجنابة كجنابة سلامة تطب جنوب كما هو سلامة تطب من نجر معرف نوال. الجنابة جنابة مالت في الأصل جنابة سيبان انجدي كقوان قوي البعدنا مراق مالتنا تنساسب والمراد يتفلقوا جن بها بس الجنابة من ملو هنا زند يتفلقوا. باب الجنابة باب الغسل من الجنابة سيد الشيخ إنزال المني يزر فساشن ما سوقر ويم دمو ما سورد نو مالتنا من دي وتا ማድረግ ወይም ደግሞ የዘር ፈሳሽን ማውጣት ነው የተፈለገበት ጀናባ ማለት እንግዲህ የዘር ፈሳሽን ያወጣው ከባለቤቱ ጋር ግንኙነት አድርጎ ሊሆን ይችላል ወይም ደግሞ በእንቅልፍ ልቡ ሊሆን ይችላል ወይም በሌላ መንገድ ሊሆን ይችላል ኢንዛል አልመኒ ከተገኘ ጀናባ ይባላል። ለምንድነው ጀናባ የተባለው? ሱሚየ ቢዛሊከ በዚህ የተጠራበት ምክንያት ከቋንቋ አኳያ ትስስር ስለሚኖረው ነው። لأن المني ምክንያቱም መንዩ የዘር ፈሳሹ ባዑዳ ስለራቀ ነው። አመሐልህ ከስፍራው መጀመሪያ ከነበረበት ቦታው ርቆ ወንተቀለ عنه ከሱ ወደ ሌላ ስለተሸጋገረ ወደ ውጭ ስለተሸጋገረ ጀናባ ተብሎ ተጠራ ማለት ነው። ናም እና ባቡል ጉስል ስለመታጠብ የምናገርነው من الجنابة ከጀናባ ይላሉ። እንግዲህ من الجنابة መታጠብ ፈርድ ነው ግዴታ ነው። ከሙጂባት الغسل ትጥበትን ግዴታ ከሚያደርጉት ሙሉ ሻወርን ግዴታ ከሚያደርጉት ነገሮች አንዱ ኢንዛል አልመንይ ነው። የዘር ፈሳሽ ማውጣት ነው ማለት ነው። የዘር ፈሳሽ የወጣው ግንኙነት በማድረግ ሊሆን ይችላል ወይም እንደዚሁ በእህቲላም በእንቅልፍ ልብ ሊሆን ይችላል ወይም ደግሞ እንደዚሁ ሲያስብ ሰምታታ ስለዚህ ሲያስብ ወይም ደግሞ ስሜት ቀስቃሽ የሆኑ ነገሮችን ሲመለከት የዘር ፈሳሽ ከወጣው ኢንዛል ተገኝቷልና መታጠብ አለበት ነው። ግን የስሜት ፈሳሽ ቢፈሰው ያቺ ቀጥኖ አይወጅበትም መንይ መውጣት አለበት ያኒ ግዴታ ይሆን ዘንድ ማለት ነው ጉስሉ። ይሄ እንግዲህ ጉስሉ ሙሉ ሻወር መውሰዱ طهارة من الجنابة ከጀናባ እንደሰው የሚጠሃራበት የሆነው ነገር ሙሉ ሻወር መውሰዱ ነው እና ምንድነው ግዴታ የሚሆነው የሚለውን በተመለከተ ግዴታው እግቲሳል ላይ هو تعميم البدن بالغسل بالماء ነው። በውሃ ሲታጠብ አካሉን ሙሉ በሙሉ ማድረስ ነው። ጸጉሩንም ሁሉንም አካሉን ሙሉ በሙሉ ማድረስ هذا هو الواجب واجب የሚሆነው በሰውየው ላይ ይሄ ነው ማለት ነው በሚታጠብበት ሰዓት ላይ ናም ዋጅቡ ይሄ ነው። ከዚህ ውጭ ግን ያው ሱና የሆነው ወይም ደግሞ አስተጣጥቦቹ የነብዩ ሰለላሁ አስተጣጥቦች አሉ ወደፊት እነሱ ቢጠቀም ሰውየው هذا هو الافضل በላጭ ይሆንለታል ማለት ነው። الحديث الثامن والعشرون 28ኛው حديث عن ابي هريره رضي الله عنه كابو هريره ነው የተያዘው ان النبي صلى الله عليه وسلم يالله نبي لقيه አገኙት አቡ ሁረይራ في بعض طرق المدينه ከመዲና መንገዶች በከፊሉ ላይ አገኙት ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ከመዲና መንገዶች በከፊሉ ላይ አቡ ሁረይራን አገኙት። ሰሃቢያቸውን አብዱራህማን ኢብኑ ሰኽር አደውሲን አገኙት ነው። መዲና እንግዲህ ብዙ ጥሩቆችና መንገዶች አሏት። ከነዛ መንገድ ላይ አንዱ መንገድ ላይ አገኙት ነው አቡ ሁረይራ። وهو جنوب እሱ ጁኑብ ሆኖ ሳለ አገኙት ነብያችን ሰለላሁ ዐለይሂ ወሰለም ጀናብተኛ ሆኖ ሳለ አገኙት ነው። ጀናብተኛ የሆነው ያኒ እንግዲህ ግንኙነት ፈጽሞ ይሁን በእህቲላም ይሁን እዚህ ላይ ግልጽ አልተደረገም ብቻ ጁኑብ ሆኗል ማለት ነው። የዘር ፈሳሹ ከሱ ወጣል እና ጁኑብ ሆኖ ሳለ መልእክተኛው ሰለላሁ ዐለይሂ ወሰለም አገኙት ነው። ቃለ የዚህን ጊዜ አላ እንግዲህ ያው ሲያገኙት ነብያችን ሰለላሁ ዐለይሂ ወሰለም ያዙትና ሄዱ። እዚህ ላይ ባይዘከርም እንኳን ማለት ነው ያዙትና ሄዱና ያው ከሌሎች ባልደረቦቻቸው ጋር አብሮ ተቀመጠ ነው። ቃለ ከዛ ምን አለ አቡ ሁረይራ ረዲየላሁ ተዓላ አንሁ ፈንخنست منه ከስታቸው እንخناس አደረኩኝ አለ ያኒ ተደበኩኝ አለ ቀስ ብዬ ተስለፍልኬ ወጣሁ ማለት ነው። فذهبت ሄድኩ ፈክተሰልኩ ታጠብኩኝ ይላል። ከዛው ከመጅሊሱ ከነብያችን ሰለላሁ ዐለይሂ ወሰለም ቀስ ብሎ ተአخر አድርጎ ተስለፍልኩ መውጣት ታጠበ ማለት ነው። فذهبت ሄድኩኝና ፈክተሰልቱ ታጠብኩኝ ይላል። እንግዲህ ረሱላችን ሰለላሁ ዐለይሂ ወሰለም ሳያስፈቅድ ነው የሄደው። እንግዲህ ለረሱላችን ትልቅ ክብር ስላለው እንዴት ጁኑብ ሆኜ ከሳቸው ጋር እቀመጣለሁ በሚል ነው
ثم جئت ከዛም መጣሁኝ ከታጠብኩኝ በኋላ ይላል ያው እንግዲህ መታጠቡ ግዴታ ስለሆነ ነው አላህ Subhanahu Wa Ta'ala ቁርአን ላይ ወኢን ኩንቱም ጁኑባን ፈጠሁሩላህ ጀናብተኞች ከሆናችሁ ተጥራሩ ነው ልንጥራራበት የምንችለው ደግሞ በማዕና በውሃ ነው እዚህ ላይ ማለት ነው ምናልባት ውሃ ካላገኘን ተይመም እናደርጋለን ግን ውሃ ያገኘን ጊዜ መርገማችንም አይቀር ነው فقال ከዛም ማለት ነብያችን ሰለላሁ ዐለይሂ ወሰለም አይነ ኩንተ የት ነበርክ ያ አባ ሁረይራታ አንተ አባ ሁረይራ ሆይ የት ነበርክ አሉ እሳቸውም ሳያስፈቅድ ስለሆነ ሄደው የት ነበርክ ብለው ጠየቁት መንገድ ላይ ያንን ሄደው ላላ እዛ ያኒ ተደብቆ ነው ሄደው እዛው ከሰሃቦቻቸው ጋር በነበሩበት ሰዓት ላይ እዚህ ላይ እሳቸው በስልኩ አልጠቀሱትም እንጂ እዛው ከሰሃቦቻቸው ጋር በነበሩበት ሰዓት ላይ ቃስ ብሎ ተሽሎክልኮ ነው የወጣው ማለት ነው ከመጅሊሱ እና መልእክተኛውን ሳሰለም አስፈቅዳቸው አልነበረም እና የወጣው አጡት ሲያጡት በኋላ የት ነበርክ ብለው ጠየቁት ነው ያው እንግዲህ መምህር የሆነ አካል ደረሶቹን ተተቦ ማድረጉና መቆጣጠሩ የት ነበራችሁ እንዴት ናችሁ ማለቱ ተገቢ ነው ምናልባትም ጥፋት ላይ የሚወድቁ ከሆነ እንዲታደጋቸው ማለት ነውና በዚህ መሰረት ጠየቁት ነው ያው አስፈቅዶ ያኒ መሄዱ በጣም በላጭ መሆኑን የሚያሳይ ነው አደቡም ስርዓቱም ይሄ ነው ቃለ አለ ታዲያ አቡ ሁረይራ ኩንቱ ጁኑበን ጀናብተኛ ነበርኩና ፈከሪህቱ ጠላሁኝ አኑ ጃሊሰከ አንተን ማቀማመጥን ጠላሁኝ ካንተ ጋር መቀመጥን ጠላሁኝ ወአናኒ አላ ገይሪ ጧሃረቲ ከጧሃራ ውጭ ባለ ሁኔታ ላይ ሆኜ ደው እንዴት ከርሶ ጋር እቀመጣለሁ ብዬ ጠልቼ ነው እንግዲህ ይሄ ለነብያችን ሰለላሁ ዐለይሂ ወሰለም ምን ያክል ቦታና ክብር እንዳላቸው ነው የሚያሳየው ማለት ነው እንጂ ችግር አልነበረውም ከነብያችን ሰለላሁ ዐለይሂ ወሰለም ጋር ሆኖ አላ ገይሪ ጧሃራ ቢቀመጥ ችግር አልነበረውም ግን ለሳቸው ያለው ተክሪምና ተሽሪፍ ነው فقال ነብያችን ሰለላሁ ዐለይሂ ወሰለም የዚህን ጊዜ አሉ ሱብሃንአላህ ጥራት ለአላህ Subhanahu Wa Ta'ala የተገባው ነው አሉ እንግዲህ ይሄ እንደ ተዓጅብ የመደነቅና የመገረም ጊዜ ነው ነብያችን ሰለላሁ ዐለይሂ ወሰለም የሚገለገሉት ማለት ነው እና ተገርመውና ተደንቀው ጥራት ለአላህ የተገባው ነው ኢነል ሙስሊማ አንድ ሙስሊም እኮ አሉ ወፊ ሪዋያቲን በሌላ ዘገባ ላይ አልሙእሚና አንድ አማኝ ላ የንጁሱ አሉ አይነጀስም ብለው ተናገሩ ነብያችን ሰለላሁ ዐለይሂ ወሰለም ያኒ ጀናባ በመሆኑ ነጃሳ ሊሆን አይችልም አሉ ምክንያቱም ያኒ ዘርፈታሹ በራሱ طهارة ነጃሳ አይደለምና ነጃሳ አይሆንም በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ተናገሩ ነው አይላ ይኩኑ ነጅሰን ነጃሳ አይሆንም በጀናበትን በጀናባም እንደዚሁ ይሁን ወላ በغيرها በሌላውም ቢሆን እዚህ ላይ ልቅ ስላደረጉት መልእክተኛው ሰለላሁ ዐለይሂ ወሰለም ነጃሳ ሊሆን አይችልም ለطهارة عقيدته ማለት አቂዳው ንጹህ ስለሆነ ነጃሳና ቆሻሻ ሊሆን አይችልም ብለው ተናገሩ እና ይሄ እንዴት አቡ ሁረይራ ላይ ሊደበቅ ይችላል ብለው ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ተስቢህ አደረጉ ነው ከዚህ ሐዲስ እንግዲህ ብዙ ፈዋኢዶችና ጥቅሞችን እናገኛለን ከነዛ ግን ለወጣንባቸው ሁለት ፋይዳዎችን ሼኹ አስቀምጠዋለሁ ምን ፊቂል ሐዲስ ከሐዲሱ ከምናገኛቸው ጥቅሞች ከአብዱላህ አሊ በሳም ነው ነቅል የተደረገው ከተፍሲር አልዓላም ላይ አንደኛ ከውኑል ጀናበቲ ለይሰት ነጃሰተን ተሁሉ አልበደን ጀናባ አካልን የምትበክል የሆነች ነጃሳ እንዳላደለች አካልን ያኒ በነጃሳ ልታደርግ የምትችል የሆነች ነገር እንዳላደለች ከዚህ እንረዳለን ማለት ነው ጅኑብ በመሆኑ አንድ ሰው አይነጀስም ነው ወጀዋዙ ተአኺር الغسل منها እንደዚሁ ደግሞ ትጥበትን ከጀናባ ትጥበትን ማዘግየትም እንደሚቻል ያሳያል ነው ምክንያቱም መልእክተኛው ሰለላሁ ዐለይሂ ወሰለም አጠገቤ ከኔ ጋር አብረህ ብትሆን ምን ችግር አለ ሙስሊም እንኳን አይነጀስም ብለው ሲሉት ተአኺር ማድረጉ ይቻላል ማለትን ጥቆም አለበት አዘግይተን መታጠብ እንችላለን ማለት ነው ጀናባችን ለምሳሌ አንድ ሰው ለሊት ከባለቤቱ ጋር ግንኙነት ቢፈጽም ወዲያው ታጠብ አይባልም ማለት ነው ጧት ላይ ከፈለገው መታጠብ ይችላል አዘግይቶ መታጠቡ ጃኢዝና የተፈቀደ መሆኑን ያሳያል ነው ግን አላፍቶል ታጥቦ መተኛቱ በላጭ ነው የሚሆነው ማለት ነው ለሱ መነቃቃት የሚፈጥርለት ያ ስለሆነ ነው ሁለተኛ አንል ኢንሳና አንድ ሰው ላይ ተነጀሱ ሊነጀስ እንደማይችል እዚህ ጋር አሁን መልእክተኛው ሰለላሁ ዐለይሂ ወሰለም ኢነል ሙስሊማ ነው ያሉት አልሙእሚና ነው ያሉት በሌላ ሪዋያ ላይ ማለት ነው ይሄ ያው ያኒ አቂዳቸው ውስጡ طهارة ስለሆነ ለማለት ነው እንጂ ካፊሮችን ቢሆኑ ራሱ ውስጣቸው ነው ነጃሳ የሚሆነው እነሱ ኢነል ሙሽሪኩና ነጀሱን ያለው አላህ አይደለ የኔ ውስጣቸው ቆሻሻ ስለሆነ በሽርክ የተበከለ በኩፍር የተበከለ ስለሆነ እንጂ ዛታቸው አይነጅስም ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም ከተለያዩ ይሁዳዎች ጋር ተገናኝተው ሰሃቦቹም እንደዚህ ተገናኝተው ተነካክተው ሙዱ አላደረጉም ማለት ነው አደረጉ የሚል የለም ስለዚህ የሚያሳየው ምንድነው እነሱ ዛታቸው ሳይሆን ነጃሳ የሆነው ልባቸውና ውስጣቸው ነውና ሰው ልጅ ላይ ተነጀስ አይነጀስም ላ ሐየን
በህይወት ያለ ሆኖም ቢሆን ወላ መይት ሞቶም ቢሆን አይነጅስም ሰው ልጅ ከሞተ በኋላም ሊነጅስ አይችልም ቢነካን መታጠብ አይወጅብንም ማለት ነው ነጃሳ አይባልም ሙስሊም ቢሆን ካፊርም ቢሆን ማለት ነው ናም እነዚህን ጥቅሞችን እናገኛለን ነው እና ጉስል ሚነል ጀናባ ዋጅብ ነው ግዴታ ነው መታጠብ አለብን ለምን መታጠቡ ግዴታ ስለሆነ ነው ፈቅተሰልቱ ያለው ከነብያችን ሰለላሁ ጋር አላ ገይሪ ጧሃራ ሆኖ መቀመጥን ስለጠላ ነው አቡ ሁረይራ ረዲየላሁ ተዓላ አንሁ ሄዶ የታጠበው አላህም ቁርአን ላይ ወይን ኩንቱም ጁኑባን ፈጠሃሩ ስላላ ተطهر من الجنابه ሙሉ በሙሉ አካላችን በማጠብ ግዴታ ነው الحديث التاسع والعشرون 29ኛው ሐዲስ አን አይሻ ረዲየላሁ عنها ከእናታችን አይሻ ነው የተያዘው ቃል ተከታዩን ብላለች ካነ ረሱላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ነበሩ اذا اغتسل የታጠቡ ጊዜ ትላለች የነብዩ ሰለላሁ ዐለይሂ ወሰለምን ያስተጣጠብን ከይፍያ ልትነግረን ነው እንጂ ዋጅብ የሚሆነው ሙሉ በሙሉ ሰውየው ከየት የሚጀምር ከየት አካሉን ሙሉ በሙሉ ጀናባውን ማውረድን ነይቶ መታጠቡ ነው ነገር ግን የረሱሉ ሰለላሁ ዐለይሂ ወሰለም ያስተጣጠብ ከይፍያ ቢከተል هذا هو الافضل እና اذا اغتسل من الجنابه ከጀናባ የታጠቡ ጊዜ አላህ መልእክተኛ አለይሂ ሰላም ነበሩ غسل يديه መጀመሪያ ሁለት እጆቻቸውን ያጥባሉ አይ ከፈይማ ሁለት መዳፎቻቸውን ያጥባሉ ثم ከዛም ተወضأ ውዱእ ያደርጋሉ ውዱአሁ ለሰላቲ ለሶላት ውዱእ እንደሚያደርጉት ማለት ነው ያደርጋሉ ሙሉ ውዱእ ማለት ነው እግራቸውን ሳይቀር ሙሉ ውዱእ ያደርጋሉ ለሶላት ውዱእ እንደሚያደርጉት ግን ወቀብለ ذلك ከዚህ በፊት እስቲንጃ ያደርጋሉ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሪዋያ ላይ ስለመጣ ማለት ነው እስቲንጃ አድርገው ያኒ ቆሻሻዎችን ምናምን ካስወገዱ በኋላ ልክ ለሶላት ውዱእ እንደሚያደርጉት አይነት ውዱእ ያደርጋሉ ማለት ነው ثم اغتسل ከዛም በኋላ ይታጠባሉ አለይሂ ሰላቱ ወሰለም ነው እንግዲህ ይሄ ተቀል በሆነ መልኩ ይታጠባሉ የሚለውን ከተናገረች በኋላ በመልኩ የሚለውን ልዘረዘር ነው ይሄ ተخصيص بعد تأميم ይባላል ማለት ነው ثم ከዛም ይخلሉ ይፈለፍላሉ ነው በየደህ በሁለት እጆቻቸው ማለት በሁለት መዳፎቻቸው ሻዕራሁ ጸጉራቸውን በጣም ብዙ ጸጉር ነበራቸው ነብያችን ሰለላሁ ዐለይሂ ወሰለም አንዳንዴ የጆሮአቸው ለስልስ ጋር የሚደርስ አንዳንዴ ደግሞ ተከሻቸውን የሚመታ ጸጉር ነበራቸው ያኔ አንዳንዴ ሲያሳጥሩት እዚህ ላይ ይደርሳል አንዳንዴ ደግሞ ተከሻቸው ላይ የሚደርስ ጸጉር ነበራቸው ማለት ነው አንድ ሰው ሳያበላልጥ ሙሉ በሙሉ ጸጉሩን ቢያሳድግ በሸሪዓው የሚከለከል አይደለም ማለት ነው እና የሚከለከለው ምንድነው መበጣጠሱ ነው መቆራረጡ ማለት ነው መቆራረጡ አንዱን ከፍ ለውን ዝቅ ማድረጉ ያውን ያኒ ተቅሊደን ለልፈረንጅ ማለት ነው ፈረንጆችን ለመከተል ተብሎ ይሄ محرم ነው የተከለከለ ነው ተሸበህ من تشبه بقوم فهو منهم ብለዋል ነብያችን ሰለላሁ ዐለይሂ ወሰለም እና ጸጉራቸውን ይፈለፍሉ ነበር حتى اذا ظن እስከሚገምቱ ድረስ አንሁ ስታቸው ቀድ በርግጥ አርዋ ያጠገቡ መሆናቸውን በሸረተው አካላቸውን የጸጉሩን ስር ማለት ነው አካላቸውን በደንብ አድርገው ያጠገቡ መሆናቸውን እርግጥ እስከሚሉ ድረስ ምን ያደርጉታል ይፈለፍሉታል መልእክተኛው ሰለላሁ ዐለይሂ ወሰለም እንግዲህ ብዙ ጸጉር ያለው ሰው የግድ ውስጡ መድረስ ስላለበት በደንብ ጥንቃቄ ማድረግ አለበት ነው ጺሙም ከሆነ እንደዚሁ በጀናባ ጊዜ መፈልፈል አለበት ከዛ አፋዶ ያፈስታሉ ያንቧቧሉ አለይሂ ቢስላይ በራሳቸው ላይ አልማአ ውሃን ያፈስታሉ ነብያችን ሰለላሁ ዐለይሂ ወሰለም 3 مرات 3 ጊዜ ውሃ ያፈሱበታል ነው ከራስ መጀመሩም እንግዲህ ሱና ነው ማለት ነው ከላይ መጀመሩ ثم ከዛም غسل ያጥባሉ ሳኢራ ጀሰዲሂ የተቀረውን አካላቸውን ያጥባሉ መልእክተኛው ሰለላሁ ዐለይሂ ወሰለም እንግዲህ ራሳቸውን ስንት ጊዜ ነው የሚያጥቡት 3 ጊዜ ማለት ነው ተፈለፈሉ በኋላ 3 ጊዜ ያጥቡታል ሌላውን አካላቸውን ጊዜ አንድ ነው የሚያጥቡት ሌላውን አካላቸውን አንድ ጊዜ ነው እንጂ 2 ጊዜ 3 ጊዜ የሚል አልተዘከረም ማለት ነው ያው እንደ ያስፈልጊነቱ ሰውየው ቢያጠብ ችግር የለውም አካሉ አልጠራ የሚለው ከሆነ ቢደጋግም ላበሰ ቢሂ ነገር ግን እንደዚህ ያኒ ሙስተሐብ በሚባል ደረጃ ከአካሉ የተቀረውን አካሉን ከራስ ውጭ ያለውን 2 ጊዜ 3 ጊዜ የሚል አልመጣም አንድ ጊዜ ያጠቡ ነው ወካነት ነበረች ተቁሉትን ነበር አይሻ ረዲየላሁ عنها ኩንቱ ነበርኩኝ አግተሲሉ የምታጠብ ነበርኩኝ አናኒና ወረሱሉላህ ሰለላሁ ዐለይሂ ወሰለም ያላህ መልእክተኛ ሚን ኢናኢን ዋሂድን ከአንድ ጋር እንታጠብ ነበር እንደ ሳፋ ባለ ነገር ማለት ነው እንታጠብ ነበር ትላለች እንግዲህ ባልና ሚስት ከሆኑ አንድ ወደ ሌላው አውረትም ማየቱ አለ الصحيح من اقوال اهل العلم ስለማይከለከል حرام ስላላደለ አብረው ቢታጠቡ ችግር የለውም ማለት ነው ባልና ሚስት ከሆኑ አለበለዛ አይቻልም የተከለከለ ነው የሚሆነው ወለው ወንድና ወንድ ቢሆኑ ራሱ አንድ ወደ ሌላው አውረት ማየት ስለማይቻል የተከለከለ ስለሆነ አይፈቀድም ሁሉም ለየብቻቸው ነው መታጠብ ያለባቸው ሌሎችም ሐሪሞች ቢሆኑ እንደዚሁ ማለት ነው ወንድምና ወንድም ቢሆኑም እህትና እህትም ቢሆኑ እህትና ወንድም ቢሆኑ አይቻልም ወይንማ ባልና ሚስት ከሆኑ አንድ ወይ አውረት ማየቱ ስለሚፈቀድ ባንድ ላይ ቢታጠቡ ችግር የለውም እና ሚን ኢናኢን ዋሂድ እንታጠብ ነበር ነግተሪፉ እንዘግን ነበር አለች ምንሁ ከሱ ከዛ ከእቃው ከምንታጠብበት ጀሚዓን
ሁላችንም በአጠቃላይ እንዘግን ነበር ሁለታችንም ትላለች እንደውም አንዳንድ ጊዜ ተختلف አይዲና ተላለች እጃችን ያው እንትን ይባባላል ማለት ነው ያኔ ይነካካል ትላለች ማለት ነው ረዲየላሁ ዐንሃ ከዚህ ምን ረዳ ያኔ ውሃ ላይ ሙስተዕመል የለም አሁን በፍቅህ አሻፊዒ ደረጃ ሙስተዕመል የሚባል ውሃው ከሁለት ቁለት በታች ከሆነ አንድ ሰው ከተጣጠበበት ወይ እጁን ካስገባበት ሙስተዕመል ይሆናልና طهارة ቢሆንም እንኳን ተطهር በሱ አይቻልም ይላሉ ያ ضعيف መሆነ ከዚህ መረዳት እንችላለን ነው እንግዲህ ይህ የነብያችን ሰለላሁ ዐለይሂ ወሰለም ያስተጣጠብ ሂደት ነው ማለት ነው ስለዚህ በዚህ መልኩ ነብያችን ሰለላሁ ዐለይሂ ወሰለም በታጠቡበት መልኩ ብንታጠብ መልካምና ኸይር ይሆናል ሱናንም ህያው የማድረጉን አጅር እናገኛለን ግን ዋጅብ የሚሆንብን ሙሉ አካላችን አንድ ጊዜ በውሃ ማዳረስ ነው من فقه الحديث كحديث ከምናገኛቸው ጥቅሞች ኢሉና ሼኹ አንደኛ وجوب الغسل من الجنابه ከጀናባ መታጠብ ግዴታ መሆኑ ላይ ነው ለምን ካለ ረሱላህ ያላህ መልእክተኛ ነበሩ በሚል ነው ካለ ሙዳወማን ታስጠቅማለች ሙዳወማ ከተደረገ ደግሞ አንድ ነገር ዋጅብ መሆኑ ላይ ያመላክታል አሉ ግን ፊዕል ብቻውን ውጁብ ላይ ያመላክትም ሌሎች ማስረጃዎች አሉ ለምሳሌ ቁርአን ላይ መጀመሪያ የጠቀስነው ወይን ኩንቱም ጁኑበን ፈጠሃሩ ያለው እና የውጭ ሐዲሶችንም አምንተን ዋጅብ መሆኑን ማጠናከር እንችላለን እንጂ የነብያችን ተግባር ብቻውን ዋጅብ ነው ለማለት ይሁን ተግባር ያኒ ምን አይሆንም ደሊል ሊሆን አይችልም ማለት ነው ፈህምቱም ኢላ ለሆነ ነገር ማብራሪያ ከሆነ ለግዴታ ነገር ማብራሪያ ከሆነ እና ከሌሎች ነገሮች ጋር ከተቆራኛ ዋጅብ ከሚያደርጉ ነገሮች ጋር የዛን ጊዜ ዋጅብ የሚል ሁክም ይሰጠዋል ነው ሁለተኛ ان الغسل الكامل ተሟላ የሆነው ትጥበት ማذكر የተወስታው ነው في هذا الحديث በዚህ ሐዲስ በእናታችን አይሻ ሐዲስ ውስጥ على الترتيب المذكور በተወስታው ቀደም ተከተል የተብራራው የሆነው ምንድነው የተወስታው የሆነው ያስተጣጠብ ስነ ስርዓት ነው ነብያችን ሰለላሁ ዐለይሂ ወሰለም ሲታጠቡበት የነበረው በዚህ መልኩ መታጠባችን هذا غسل كامل የተሟላ የሆነ ትጥበት ነው ማለት ነው ወይህያውን ለሱና ሱናንም ህያው ማድረግ ነው ሶስተኛ ጀዋዙ ነظر احد الزوجين لعورة الاخر ከሁለት ባልና ሚስቶች አንዱ ወደ ሌላው ያኒ ሚስት ወደ ባልየው ደግሞ ወደ ሚስቱ አውረት ቢመለከት የሚፈቀድ መሆኑን ያሳያል ምክንያቱም በአንድ ላይ ይታጠቡ ሲባል ያው መቼም አንዱ ወደ ሌላው ማየቱ አይቀርም ስለዚህ የሚቻለው ሁሉ ላይ ያመላክታል ምንም የሚከለክሉ ሰዎች ቢኖሩም እንኳን ላበሰ ቢሂ ችግር የለውም ነው ግን ያኒ መጥሉብና ተፈላጊ ነገር አይደለም ማለት ነው መመልከቱ የሚፈለግ ነገር አይደለም ዳዝ ነው የተባለው ሰውየውንም ወደ ሌላ ነገር እሷን ወደ መጥላት ሁሉ ሊያደርሰው ይችላልና ባያይ ይመረጣል ነው እሺ الحديث الثلاثون ثلاثኛው حديث ميمونة بنت الحارث رضي الله عنها كميمونة بنت الحارث እንደተያዘው የነብያችን ሰለላሁ ዐለይሂ ወሰለም ባለቤት ነች አኺሩ ዘውጃቲሂ መጨረሻ ላይ ነብያችን ሰለላሁ ዐለይሂ ወሰለም ያገቡት ይችን ሴት ነው ማለት ነው መይሙና ቢንት አልሐሪስ ረዲየላሁ ዐንሃን ማለት ነው እሷን ነው ያገቡት እና ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ ደግሞ ይቺ ሴት መጀመሪያ ረሱል ማግባትን ትፈልግ ነበር ይባላል በቃ ምኞቷና አላማ በአንድ በኩል ዘመዳቸው ነች አላማዋ ረሱልን ሰለላሁ ዐለይሂ ወሰለም ማግባት ነበር ለዚህም ነው መታ ራሴን ሰጥቻለሁ አለቻቸው ይባላል የሆነ ግመል ላይ ነበረችና አልበይሩ ማአለሂ ለረሱልላህ ሊላሂ ወለረሱሊህ አለች ግመሉ ላይ የሚያለው አላህ መልእክተኛ በስጦታ ተበርኩታል አለች ያኔ ነፍሴን ለሱ ጀብቻለሁ ነው ግመሉ ላይ ያለው እሳነች ሀውደጅ ላይ ነበር የሚጫኑት ይባላል ያኔ ሀውደጅ ወአለይኩም ሰላም እና አላህ Subhanahu Wa Ta'ala እንግዲህ ለሳቸው ኻስየ ይሆን ዘንድ ወምራአተ ሙእሚነተን ወሃበት ነፍسها ለረሱልላህ ኻሊሰተን ለከ ሚን ዱኒል ሙእሚኒን አልቁርአን ላይ ራሷን ለነብዩ የሰጠችን ሴት ፈቅደንልሃል ይሄ ታዲያ ላንተ ብቻ ነው ለሌሎች ያገለግልም ነው ከዛ መልእክቴን ስለም ተቀበሉ ያው ሻሂድም ወልይም ማያስፈልግም ሚስታቸው ሆነች ነው ግን አሁን አንዲት ሴት መጣ አንተን ነፍሴን ላንተ ሰጥቻለሁ ብትል ተቀበልኩ ብትል ያብቃቃል ገብቷል ያ ኻስያ ነው ይሄ ረሱሉ የግድ ምን ያስፈልጋል ወልይ ያስፈልጋታል ሻሂድ ያስፈልጋል በዛ ለከ ማንኛውም ኒካህ ሲታሰር የሚያስፈልጉት መስፈርቶች ያስፈልጋሉ እዛ ላይ ነውና ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው እቺን ሴት ያገቡት ነው ከሷ ነው የተያዘው ዘውጅ ነብዩ ሰለላሁ ዐለይሂ ወሰለም የነብያችን ባለቤት ናት انها قالت እሷ ተከታዩን ብላለች وضعت አስቀመጥኩኝ ለረሱልላህ ሰለላሁ ዐለይሂ ወሰለም ለአላህ መልእክተኛ وضوء الجنابه የጀናባ መታጠቢያቸውን አስቀመጥኩላቸው ውሃውን ማለት ነው وضوء بفتح الواو ከሆነ ውሃው ነው ብለናል وضوء الجنابه የጀናባ ውሃ አስቀመጥኩላቸው ለጀናባ እንዲታጠቡበት ማለት ነው فاكفا ደፉ መልእክተኛው ሰለላሁ በየሚንህ በቀኝ እጃቸው አላይ ሳሪህ በግራ እጃቸው ላይ ደፉ መረተይኒ ሁለት ጊዜ አው ሰላሰን ወይም ደግሞ ሶስት ጊዜ ከዚህ አይደለም ምን አደረጉ ሸክ ምን ራዊ ነው
ደፉ መልእክተኛው አለይሂ ሰላም ያው 3 ጊዜ መታጠቡ ሱና ነው በሌላ ሐዲስ ላይ ስለሰበተ ማለት ነው። ምን አደረጉ አፈሰሱ ነው ثم غسل فرجيه ከዛ ምናቸውን አጠቡ ብልታቸውን አጠቡ ነብያችን ሰለላሁ ዐለይሂ ወሰለም ያው በቀኛቸው በእግራቸው ላይ ያፈሰሱ በእግራቸው እየፈለፈሉ ቆሻሻዎቹን አጸዱ ነው። እንግዲህ ያው በእግራችን እስንጃ ከማድረግና ቆሻሻ ነገሮችን በቀኛችን ከመጸዳዳት ተከልክለናል ባለፈው ሐዲስ ላይ ማለት ነው። ለምሳሌ ተመስح من الخلاء በቀኝ ተከልክሏል። ወከذلك እስንጃ ማድረግ እንደዚሁ ብልትን መያዝ ሁሉ መልእክተኛው ሰለላሁ ከልክለዋል እና በተግባርም እዚህ ጋር በቀኛቸው ሀያ ያደረጉ በእግራቸው ነበር ሲያጥቡ የነበሩት ነው። ثم غسل فرجه ከዛ ብልታቸውን አጠቡ ثم ضرب يدهم ከዛ ያችን እጃቸውን መቱ ነው بالارض በመሬት ላይ او الحائط ወይ በግድግዳ ላይ ሸክ من الراوي ከዘጋቢዎቹ አንዱ ስለተጠራጠረ ነው በመሬት ላይ ወይም ደግሞ በግድግዳ ላይ መቱ መረተይን ሁለት ጊዜ አው ሰላትን ወይ 3 ጊዜ እንግዲህ በዚህኛው በመሐከለኛው አጣታችን ስለምንፈለፍል ማለት ነው የነጃሳውን ቦታ እጃቸው የወጣበትን እየፈለፈለን ስለምናጥብ እሷ ላይ መጥፎ የሆነ ራኢሃ እንዳይኖር እሷን እናጣሃራታለን ማለት ነው። በምንድነው የምናጣሃራት? በመሬት ላይ ወይም በግድግዳ ላይ በማሸት ነው። ወይም ደግሞ ሳሙናና የመሳሰለው ነገር በአሁኑ ሰዓት ላይም ካለ ችግር የለውም በዛ ይታጠባል ነው እና ሁለት ጊዜ ወይ 3 ጊዜ ያጠቡ ነው ثم ተመضመض ከዛም ተጉመጠመጡ ወስተንሸቀ ተሰረነቁ መልእክተኛው ሰለላሁ ዐለይሂ ወሰለም وغسل وجهه ከዛ ፊታቸውን አጠቡ وذراعيه ሁለት ክንዶቻቸውንም አጠቡ አለይሂ ሰላቱ ወሰለም የውዱእ አካላቶች ስለሆኑ ማለት ነው። ثم افاض ከዛም መልእክተኛው ሰለላሁ ዐለይሂ ወሰለም አፈሰሱ ነው على راسه በራሳቸው ላይ الماء ውሃውን አፈሰሱ። አሁን እዚህ ላይ ፊታቸውን አጠቡ ዚራዓቸውን አጠቡ መስሐል الراسና غسل الرجلين አልተዘከረም። ቀጣዩ ላይ غسل الرجلين ተዘክራለች በኋላ ነው ያጠቡት ግን መስሐል الراس አልተወሳምና እንደተወስታ ተደርጎ መቆጠር አለበት። ለምን መስሐል الراس ዋጅብና ግዴታ ነው ከሶላት ግዴታ ከውዱእ ፍሩዶችና ግዴታዎች አንዱ ስለሆነ እንደ እዚህ ላይ ባይዘከርም እንኳን እንደ አበሱ ተደርጎ ምን መባል አለበት መታወስ አለበት ይላሉ ዑለማዎች። ለምን ማዕሉምና የሚታወቅ ነገር ስለሆነ ማለት ነው። ثم افاض على راسه الماء ከዛም በራሳቸው ላይ ውሃን አፈሰሱ ነው። ثم غسل جسده ከዛም ጀሰዳቸውን አካላቸውን አጠቡ ያው ራሳቸውንም አንድ ጊዜ ነው ያጠቡት እዛ አላኢሻ ሐዲስ ላይ 3 ጊዜ እንዳጠቡት አይደለም አካላቸውንም እንደዚህ አንድ ጊዜ አጠቡ ثم ከዛም ተናሐ ራቃሉ ከታጠቡበት ቦታ ነው ራቃሉና فغسل رجليه ሁለት እግሮቻቸውን አጠቡ ትላለች እንግዲህ እግራቸውን በኋላ አጠቡት መልእክተኛው አለይሂ ሰላም ለምንድነው ሲሉ ዑለማዎች እዚህ ላይ ያው ይخالፋሉ አንዳንዶቹ መጀመሪያም አጥበዋል ግን አሁን በሁለተኛ ያጠቡት ጭቃ ስለነበረ ቦታው ቆሻሻ ስለነበረ ድጋሚ ለማጥራራት ፈልገው እንጂ የመጀመሪያውን አይደለም ያሉ ግን አላጠቡም መጀመሪያ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ስላልተዘከረ ስለዚህ የጀናባ አስተጣጠብ ከነብያችን ሰለላሁ ዐለይሂ ወሰለም በሁለት መልኩ ተገኝቷል ማለት ነው። በዚህ ነው ጀምዕ የምናደርገው በአይሻ ሐዲስ ላይ 3 ጊዜ ራሳቸውን አጥበው ከዛም በኋላ አካላቸውን አንድ ጊዜ አጥበው መጀመሪያ ካሚል ውዱእ አድርገዋል እግራቸውን ሳይቀር ማለት በመይሙና ሐዲስ ላይ ደግሞ መይሙና ስታስተላለፍ ምናቸውን አላጠቡም እግራቸውን አላጠቡም በኋላ ላይ ነው እግራቸውን ያጠቡት ባዕደል ጉስል ስለዚህ በዚህ መልኩ መታጠብ እንችላለን። ስለዚህ ሁለቱንም አንዳንድ ጊዜ በዛ አንዳንድ ጊዜ በዚህ መጠቀም እንችላለን በሁለቱ ጀምዕ እናደርገዋለን ማለት ነው። ያው ሐዲሶች ሲገጫጩ መጀመሪያ እነሱን ጀምዕ ወደ ማድረግና ወደ መሰብሰብ ነው የሚኬደው አንድ አይነት ደረጃ ላይ ያሉ ከሆነ فاتيته መጣኋቸው ትላለች መልእክተኛውን አለይሂ ሰላቱ ወሰለም ሲጨርሱ بخلقه በጨርቅ መጠራረጊያ ይሆን ዘንድ መጣኋቸው فلم يريدها ታዲያ እሳቸው አልፈለጉም ያን መቀበልን ታዲያ አይፈልጉ እንጂ ያ ነገር حرام ነው ወይም ከራህ ነው ማለት አይደለም አንድ ሰው መጠቀም ይችላል በእንትን መወልወል በጨርቅም ሆነ በልብስም ሆነ ይችላል ላበስ فجعل ከዛም መልእክተኛው ሰለላም ጀመሩ ነው ينفض الماء ውሃን ማለት ነው ነፍጥ የሚያደርጉ የሚፈነጭቁ መሆኑን በየደህ በሁለት እጆቻቸው እንዲህ ያደረጉ የሚፈነጭቁ መሆኑን ጀመሩ ነው መልእክተኛው አለይሂ ሰላቱ ወሰለም። خيرا من فقه الحديث ከዚህ ሐዲስ ከምናገኛቸው ጥቅሞች አንደኛ መሽሩዕየቱ غسل اليدين ሁለት እጆችን ማጠብ የተደነገገ መሆኑን ቀብለ الغسل ከጥጥበት በፊት ማለት ነው ጀናባት እንትን ከማለታችን በፊት ሁለት እጆቻችንን غسل ማድረግና ማጠብ ተወዳጅ መሆኑን ያሳያል ማለት እና መሽሩዕ መሆኑ የተደነገገ መሆኑን ከዛ ሁለተኛ ለምን ከተባለ መልእክተኛው አለይሂ ሰላም መጀመሪያ فاكفى بيمينه على يساره مرتين او ثلاثه በቀኛቸው እግራቸው ላይ ያፈሰሱ ሁለት ጊዜ ወይም 3 ጊዜ መዳፋቸውን አጥበውታልና ማለት ነው። ከዛ ሁለተኛ غسل الفرج ነው ብልትን ማጠብ
ثم تنظيف اليد بعده ከዛም በኋላ እጅን ከብልትን ካጠቡ በኋላ ማጽዳት ተገቢ መሆን መሽሩዕ መሆን ያሳያል ነው ከዛ ሁለት እጆቻቸውን ሶስት ጊዜ ሁለት ጊዜ ካጠቡ በኋላ ወዴት ነው ሄዱት ብልታቸውን ወደ ማጠብ ነው በቀኛቸው ያፈሰሱ ግራቸው ላይ ያደረጉ ሶስት ጊዜ አጠቡ ከዛም በኋላ የነጃሳውን ቦታ እጃቸውን ተንዚፍ አደረጉ ነው ሶስተኛ غسل الرجلين ሁለት እግሮችን ማጠብ بعد غسل الجسد አካልን ሙሉ በሙሉ ካጠቡ በኋላ እንዳለ ነው የምንረዳው ነው ያው በዚህ መልኩ يعني መታጠብ ይቻላል አራተኛ ان غسل الجسد من الجنابه مره واحده ان غسل الجسد من الجنابه እንግዲህ ከጀናባ አካልን ማጠብ መረቱን ዋሂደቱን አንድ ጊዜ ብቻ እንደሚሆን ዋጅቡ ሁለት ሶስት ጊዜ እንደማይጠበቅብን ዋጅቡ አንድ ጊዜ ነው አንድ ፍስስ ነው ለአንድ ጊዜ ማለት ለበም ማርጋ አንድ ጊዜ ነው አንድ ፍስስ ማድረከው ያሻሸህም ማድረከው አንድ ጊዜ ነው ደግሜ ማለት ታጠባለህ እንዴ አንድ ጊዜ ማለት ከብቻ ድረስ ከሚጠራት ታጠባላ እኮ ያማ ማለት ነው ያ ነው እኮ አሁን እኮ አንድ ሰው ካጠራ በኋላ ሌላ እንደገና ሁለተኛ ይደግማ ሶስተኛ ይደግማ እንደዛ መሆን የለበትም አንድ ጊዜ ብቻ ነው ያኒ ዋጅቡ ይሄ ነው ግዴታው መሽሩም ደግሞ ይሄ ነው ካልጠራለት ግን አንድ ሰው ከአንድ ጊዜም በላይ ሊሄድ ይችላል وهذا لا بأس به ምክንያቱም ማጥራቱ ግዴታ ስለሚሆንበት ካስተመረው ወደዛ ሊሄድ ይችላል ማለት ነው ግን ዋጅብና ፈርዱ አንድ ጊዜ ብቻ ማጠቡ ነው ማለት ነው መታጠቡ ነው ሁለት ጊዜ ድገመው ሶስት ጊዜ አትባለም አንድ ምልጭ አድርገህ ካጠበ خلاص አይጠበቅበት የመጀመሪያ ላይ በደም ውዱ ካደረገና አፍራሽ ነገሮች ውዱ አፍራሽ ነገሮች ለምሳሌ በዛ ያኒ በሚታጠብበት ሰዓት ላይ አፍራሽ ነገሮችን ካልፈጸም አሁን ብልት መንካት ያፈርሳል በሚሉት ለማዎች ብልቱን ከነካው በእጁ እንደገና ውዱ ማድረግ ይጠበቅበታል ነው ከዛልክ እንደዚሁ خارج ነገርም ደግሞ ከወጣ ምናልባት ሽንት የሚሸና ከሆነ ወይም ደግሞ ሌላ አየር ነገር ከወጣ እንደዚሁ ደግሞ ውዱ ማድረግ አለበት ከዛ ውጭ ግን ያው የመጀመሪያው ውዱ ካለው ሰላት በሱ መስገድ ይችላል ማለት ነው خيرا الحديث 31 31 حديث عن عبد الله بن عمر كعبد الله بن عمر ነው የተያዘው ان عمر بن الخطاب رضي الله عنه عمر بن الخطاب قال ተከተይን ብሏል قال يا رسول الله يا الله መልእክተኛ ሆይ አላቸው ያርቁዱ አሐዱና ከኛ አንዳችን ይተኛል ላይ መተኛት ይፈቀድለታል ያላቸው وهو جنوب እሱ ጀናብተኛ ሆኖ ሳለ መተኛት ይበቃለታል ያላቸው قال እንግዲህ ያው ጀናባ ያው እንትን يعني حدثነቱ አክበር ስለሆነ ከባድ ስለሆነ እሱን ሳያስወግዱ ሷሃቦች ከመተኛ ትንሽ እንትን ብሏቸው ነበር ቅር ብሏቸውና ነገሩን አክብረውት ነበርና ጀናባ ሆኖ ይተኛል ይበቃለታል ስላቸው قال አሉት نعم አው መተኛት ይችላል ነብያችን ሰለላሁ ዐለይሂ ወሰለም ባይሆን اذا توضأ መስፈርታ መጡ ውዱእ ያደረገ ጊዜ አሐዱኩም አንዳችሁ ፈሊርቁድ ይተኛ وهو جنوب እሱ ጀናብተኛ ሆኖ መጀመሪያ ውዱእ ካደረገ ይተኛ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ነው ውዱእ ሳያደርግስ ውዱእ ሳያደርግ መተኛት ይችላል ወይ እንደዚህ ሐዲስ ከሆነ ይሄ ሐዲስ ውዱእ ካደረገ ነው መተኛት የሚቻለው ውዱእ ካላደረገ አይቻልም የሚለውን ያመለክታል ግን ሌላ ሐዲስ ላይ ያለ ውዱእ ማድረግ ቢተኛ እንደሚቻልና እንደሚፈቀድ ጠቋሚ ሆነ ሐዲስ አለ ጀናብተኛ ከሆነ በኋላ ጀናባ ይሆናል አይደል ጀናባ ሆኖ ሳይታጠብ ለመተኛት ቢፈልግ ውዱእ ያድርግ ቀለል እንዲልኩ ነው ቀለል እንዲልኩ ነው ተጥባቱ ቢቀር ውዱእ ካደረገ ያው ያኒ ተخفيف ይሆናል ማለት ነው ይቀለላል ጀናባው ሐደስነቱ ማለት ነው ስለዚህ ከዚህ አቋያ ውዱእ አድርጎ ይተኛሉ መልእክተኛው አለይሂ ሰላም ግን ዋጅብ አይሆንበትም من فقه الحديث ከሐዲሱ የምናገኘው ጥቅም አንደኛ ጀዋዙ ነው ሚል ጁኑቢ قبل الغسل اذا توضأ አንድ ጀናብተኛ የሆነ አካል ውዱእ ያደረገ ጊዜ ሳይታጠብ ቢተኛ እንደሚችልና እንደሚፈቀድለት ነው ይችላል ወላ አውላ በላጩ ግን አልጉስሉ قبل النوم ከመተኛት በፊት ሙሉ ሻወር መውሰዱ هذا هو الاولى በላጩ ይሄ ነው ግን ሳይታጠብ ቢተኛ ይችላል ነው ባይሆን እዚህ ሐዲስ ላይ ውዱእ ያደረገ ጊዜ ተብሏል ሌላ ሐዲስ ላይ ግን يعني ውዱእ ባያደርግም እንኳን ቢተኛ እንደሚቻልና እንደሚፈቀድለት ጠቋሚ ሐዲስ ስላለ ይችላል ሊፈቀድለታል በላጩ መታጠቡ ከመሆኑ ጋር ማለት ነው خيرا اذا رندس لين ቋጮ سبحانك اللهم وبحمدك استغفرك واتوب اليك